ይቅር የሚል ልብ ካጣችሁ ደግሞ ሁለት ነገር አስታውሱ። አንደኛ እግዚአብሔር እሺ ትንገራችሁ። ሶስት ነገር አስታውሱ። እሺ አንደኛ እድሜያችሁን ቁጠሩት። እድሜያችሁን ቁጠሩና ለምሳሌ 40 ዓመት ቢሆን እግዚአብሔርን 40 ዓመት ውስጥ ስንት ቀን የበደል ነው ይመስላችኋል? ለምን እንዲሁም አባቶች የሚላሉ እንዲሁ ዝም ብሎ ነው እንዲሁ ከላይ ነው ፍጹም ነው። ግን አንድ ሰው በቀን 490 ኃጢአት ይሰራል ይላሉ። ስንት ነው? በህሊናውም በአንደበቱም ብሎ የበደለው ስንት ይመጣል? 490። ይሄንን በዓመት አባዙት። እስቲ አባዙ በሞት 490ን በ365 አባዛ። ቶሎ በል 495 490ን በ365 178,850 ኃጢአት በስንት ነው? በ40 ዓመት አባዛው። በ40 ዓመት ደግሞ ኃጢአት ስናባዛዋል ዛሬ ስንት ቆይ 7,154,000 ጊዜ ማንን በድለነዋል? እግዚአብሔርን። አንታረቀውም ያልነው ሰውዬ ግን ቢበድለን ቢበዛ ስንት ሊሆን ይችላል? 5 ነው የሚሆነው ወይም 3 ማለት ነው። ተመልከቱ። እግዚአብሔርን 7 ሚሊዮን ጊዜ በድለን አባታችን ሆይ በደላችንንም ይቅር በለን ስንል ቆይተን 3 ጊዜ በደልን ሰውዬ አይቻልም ማለት ነው። ይሄም ምን ይሉታል? እግዚአብሔር ይህን ሁሉ ትቶልኝ የወንድሜንማ 5ቱን 3ቱን ብተው ምን አለ? ያዛችሁ። ሁለተኛ የይቅርታ ልብ እንዲኖረን ከፈለጋችሁ ምን ማድረግ ነው? የኃጢአት ለውጥ ነው እንጂ ያኑ ኃጢአት እኛን ሰርተነዋል። አንድ የቀን ለውጥ ነው። በወንድማችን የተቆጣንበትን ርዕሰ ጉዳይ እሱ ዘንድሮ ቢበድለን እኛ ወይ ዛሬ 5 ዓመት ወይ አምና ሰርተነዋል። የኃጢአት ለውጥ የቀን ለውጥ ነው። አንድ ሁለተኛ ደግሞ ተመልከቱ፣ የኃጢአት ለውጥ ነው። አንተ ተሳደብክ፣ እኔ ሰረቅኩ። ምንድን ነው ታዲያ? በስድቡ ከተቆጣው እኔስ ደግሞ በስርቆት ሊቆጡብኝ ይገባል ማለት ነው። የኃጢአት ለውጥ ከሆነ እኔ በስርቆት ከበደልኩ በሚሳደብ ሰው ለምን እቀየማለሁ? አንዱ ያመነዝራል፣ አንዱ ይሰርጥቃል፣ አንዱ ይጠነቁላል፣ አንዱ ይሳደባል። ስለዚህ የኃጢአት ለውጥ ነው እንጂ ማንም ሰው በደለኛ ነው። ማንም ሰው በደለኛ ነው። ሌባ ሆነህ ሳለ በሚያመነዝር ትሰርቃለህ፣ ትስቃለህ። ቂበኛ ሆነህ ሳለ በሚሳደብ ትስቃለህ። አንተ ልብህ የእባብ መርዝ ሆኖ ሳለ ህምዛአሩ የምርታይ ተከናፍር ይሆሙ፣ ከምላሳቸው በታች የእባብ መርዝ አለ እንዳለ ቅዱስ ዳዊት። ልብህ መርዘኛ እባብ ሆነ ሳለ የሰዎችን 2-3 ኃጢአት ትቆጥራለህ።